ሄሎ ጋይስ እንዴት ናችሁ? ሰላም እኔ ደህና ነኝ። እንዴት ናችሁ? እየበረታችሁ ነው? እያነበባችሁ ነው? የበረታችሁ እንደሆነ ተስፋ አደርጋለሁ። ጠንክሩ እላለሁኝ። እንግዲህ ዛሬ በምዕራፍ 8 የ9 እና 11 የመጨረሻው ክፍል ላይ ተገናኝተናል። ከዚህ በኋላ 9 እና 11ኛ አንድ ምዕራፍ ብቻ ይቀረናል። እሱም የመጨረሻው ምዕራፍ 9 በሁለት ቪዲዮ እንጨርሳለን። ከዛ ወደ 10 እና 12 ተመሳሳይ ቶፒኮችን እያየን እንሄዳለን። ሂስትሪ ይሰራል። በዚህ ዓመት ልዩ ውጤት እጠብቃለሁ ማለት ነው። ስለዚህ ከቆምንበት ከ21ኛው ላይ እንቀጥላለን ማለት ነው። ፓርት 2 ከ1 እስከ 55 ነው አጠቃላይ ጥያቄዎቹን እነሱን እንሰራለን። ስለዚህ 21ኛው ጥያቄ ስንጀምር 21ኛው ጥያቄ The locality in eastern Gojam that briefly served as a political center to Emperor Minas ruled 1559 to 1563 was A ጀነሞራ፣ B መንግስተ ሰማያት፣ D ደብረ ዘይት፣ D ደንቀዝ ይለናል። እንግዲህ የኑር ሙጃሃድም ኃይል ሲከብዳቸው ኦሮሞ ፖፑሌሽንም ሌላውም ስቃይ ሲበዛ በሸዋ ተመልሶ ገላውዲዮስ ወደ ቅድማት ሸዋ ነው የነበረው። ገላውዲዮስ ሞት ወንድሙ ሚናስ ሸዋን ያሳየ ብሎ አባይን ተሻግሮ ያረፈበት የመጀመሪያው ቦታ ወይም የሸዋ የነበረው ክርስቲያናዊ ስርወ መንግስት ወደ ሰሜን እየመጣ ነው ማለት ነው። እሱ የመጀመሪያ ማረፊያ ቦታዋን የተጠየቅነው ይሄ ጀነሞራ፣ ቢ መንግስተ ሰማያት፣ ሲ ደብረ ዘይት፣ ዲ ደንቀዝ ይለናል። ብቻዋን እሱ ይቺ ቦታ ናት መንግስተ ሰማያት ትባላለች። ኢስተርን ጎጃም ነው መጀመሪያ ላይ ሚናስ የነገሰው። ከዛም እንዲህ እያሉ ቆይተዋል ብዙ በተለያየ ቦታዎች። ከዛ ወደ ጣና ሲጠጉ፣ ከዚያ ጣና ሲሻገሩ፣ ከዛ እያለ ጎንደር ተመስርታለች ማለት ነው። ኮስችን ነምበር 22 What challenge did Emperor ሰርፀ ድንግል face beyond the Merab River in the 1570s? እንግዲህ ከነ ሚናስ ምናምን በኋላ ሰርፀ ድንግል ሌላው መምጣት ያሳየናል። ስለዚህ ሚናስ እንግዲህ ወደ ሰሜን ጫፍ ወደ ቀይ ባህር ወደ ባህረ ነጋሽ ኤርትራ ተጉዟል። ድንበሩን ለማስከበር ምንድነው የገጠመው? What challenge did Emperor ሰርፀ ድንግል face beyond the Merab River in the 1570s? A. Rebellion by local people. B. Mutiny among royal regiments in the province. C. Disobedience from the naives of Arco. D. Warm welcome from the Pasha of ምጽዋ ይለናል። ምን ገጠመው? ትንሽ ደበቅ ያለ ነው። ሬቤሊዮን ባይ ሎካል ፒፕል ነበር፣ ይዘት አልነበረም። ሙቲኒ አመንግ ሮያል ሬጅመንትስ ኢን ዘ ፕሮቪንስ፣ በክፍለ ግዛቱ ያለው ወታደር ክፍለ ጦር አምጾበት ነበር። ያን ያህል በዛ ወቅት ዲስኦቢዲያንስ ፍሮም ዘ ኤይብስ ኦፍ አርቂቆ፣ ያው አርቂቆ ያለ ያለ መገዛት ነገር። ዋርም ዌልካም ፍሮም ዘ ፓሻ ኦፍ ምጽዋ። እነሱም አንቲ ነው ድንበሬን አትንኩ ካለው ተጣገባዎች ነበሩ። እሱ ነው የሚያሳየው። ሶ አንጻራዊ ልንለው የምንችለው ሲ ነው። ዲስኦቢዲያንስ የዋለ መገዛት አለመታዘዝ። ባህረ ነጋሽ ይስሐቅ የባህረ ነጋሽ እንግዲህ ባህረ ነጋሽ ማለት ኤርትራ ነው። ያሁኑ ኤርትራ ግሪከኛ ነው። ኤርትራ ማለት ቀይ ባህር ማለት ነው እንጂ እስከ ኢጣሊያ እስክትመጣ ድረስ ባህረ ነጋሽ ነው እንጂ ኤርትራ አትባልም። በግሪከኛው ነው ኤርትራ ያሏት። እንግዲህ ቀይ ባህር ማለታቸው ቀይ ባህር ሳይሆን ባህረ ነጋሽ ነው የሚለው ደግሞ። ስለዚህ እነ ይስሐቅ ያምጾበት ነበር ወዱት ማንቱርክ ወግኖ። ስለዚህ እሱ ሊሆናል ማለት ነው አንጻራዊ። Question 23 Which of the following is correct about the attempt to introduce Catholicism into 17th century Ethiopia? Which of the following is correct about okay ይቅርታ
Which of the following is correct about the attempt to introduce Catholicism into 17th century into Ethiopia? Into 17th century Ethiopia, A. The nobility used Catholicism to undermine the authority of the king. B. The missionaries exerted enormous efforts to convert the ordinary people. C. The abduction of power by Susaniosus has stunned the suppression of the Catholicism. D. The civil war brought about permanent changes in church practice ይላል። እንግዲህ ቅድምም ስላችሁ ነበረ why Catholicism why Susaniosus accepted Catholicism የሚለው በተለያየ ሴንስ ይጠይቃል። ያንን ነው የሚጠይቀን። ስለዚህ ከዚህ ላይ እንግዲህ ምንድነው ነው ኤ ነው ቢ ነው ሲ ነው። The nobility used Catholicism to undermine the authority of the king. B. The missionaries exerted enormous efforts to convert the ordinary people. C. The abdication of power by Susaniosus has stunned the suppression of Catholicism. D. Civil war brought about permanent changes in the church practice. ሰው አንጻራዊ ሲ ነው ሊሆን የሚችለው የአፄ ሲኖዶስ ስልጣን መልቀቅ ካቶሊክ ጥርግ ብለው ውጣ የሚለው የፋሲል አዋጅ እንዲመጣ አድርጎታል። Question 24. The Catholic bishop who able to convert King Susanus to Catholicism was best friend ነበረ። ጭስ አባይን ይጎበኛሉ፣ ጣና ዳር ይዞራሉ። በተለይ ስዕለ ክርስቶስ ከሱስንዮስ ወንድም ጋር በጣም ቤስት ፍሬንድ ነበረ ነው። ሰውዬ ባይዘው እየተሳካለን ስንት ሞክሮ ከብለው ድረስ እስከ ሱስንዮስ የዘመኑ ርቀት ብዙ ነው። ስለዚህ ማን ነው እሱ ነው? The Catholic bishop who able to convert King Susanus to Catholicism was A. Alfonso Mendes, B. Pedro Paez, C. Andrew D. Ovidio, D. João Bermudez ይለናል። ስለዚህ ፔድሮ ፓኤዝ ነው መጽሐፍ አለው ስለ ኢትዮጵያ የጻፈው ስለ ካቶሊክ ስለ ክርስቶስን ሱስንዮስ እንዴት እንደቀየሩ የሚያወራን አንድ ትልቅ መጽሐፍ አለው። Question 25. The main factor that convinced King Susaniosus ሱስንዮስ ላይ ተመራርጠው የመጡ ናቸው እንጂ በየዓመቱ ብንጽፈው እሱ ብቻ ያው ላይ ያሳድራል። Question 25. The main factor that convinced King Susaniosus ruled 1607 to 1630 to convert to Catholicism in 1612 was the desire to introduce European modernization in Ethiopia. B. Weaken the Orthodox clergy and the Coptic Patriarch. C. Strengthen monarchy through Portuguese military aid. D. Win the alliance of the Christian Europe against Muslim states. እንግዲህ ቪዲዮ አንድን ያየ በዚህ ምዕራፍ ላይ ምዕራፍ 8 ቪዲዮ መጀመሪያው ቪዲዮ ያየ ሰው ወደው ነው የሚመልሰው። ምክንያቱም ተደጋግሞ ይመጣን ያልኳችሁ ጥያቄ ነው። ይሄ ነው ሲ ነው strengthen monarchy through Portuguese military aid ነው ዋናው ፍላጎቱ ኢየሱስ ነው። ዋናው የቀየረበት ምክንያት ይሄንን አትርሱ ተደጋግሞ ይመጣል ይላል። Question number 20. Why did the Jesuits fail to keep Ethiopia a Catholic country during reign of Susaniosus? The point is because why did the Jesuits fail to keep Ethiopia a Catholic country during the reign of Susaniosus? Because they disagreed with Susaniosus over the abolition of the Taoist Ark. B. They failed to secure the support of the nobility for their cause. C. Their attempt led to the widespread opposition by the population. C. They failed to bring in the military support they had promised to Susaniosus. Okay. Why did the Susaniosus fail to keep Ethiopia a Catholic country during the reign of Susaniosus? Because they disagree with Susaniosus over the abolition of the Taoist or Ark. B. They failed to secure the support of the nobility for their cause. C. Their attempt led to widespread opposition by the population. B. They failed to bring in the military support they had promised to Susaniosus. ትልቁ ነገር ምንድነው? ካሉት ውስጥ የተሻለው ግሬት የሆነው ይሄ ነው። ዘር attempted lead to widespread opposition by the population ነው። ፖፑሌሽን ከተባለ ክለርጂውም ኖቢሊቲውም አንድ ላይ ነው የሆነ አጌንስት ሱስንዮስ ነው። ስለዚህ ይሄ ነው መልሳችን ነው ማለት ነው። እንግዲህ ያው ሱስንዮስ እና ጆሴት አካባቢ አልወጣንም።
27 the Jesuit the Jesuit interlude ጣልቃ መግባት እንደዛ ነገር the Jesuit interlude and their attempt to spread Catholicism near to A the collapse of Orthodox Christianity B the beginning of ዘመነ መሳፍንት C the collapse of the Christian kingdom D the outbreak of doctrinal controversy in the Ethiopian Orthodox Church ምን አመጣ consequence ጣልቃ ገብነቱ collapse of Orthodox Christian the beginning of ዘመነ መሳፍንት collapse of the Christian kingdom the outbreak of doctrinal controversy in the Ethiopian Orthodox Church ይሄንን ምትት መቼም ዲ እሱን ያመጣው ጣልቃ ገብነቱ የማያቋርጥ እስከዛሬም ድረስ ያው ከባት ሄዶ ምናምን እንደዚህ ነገሮች ተረፈ ናቸው ቹኒት ሳም ኢንተርፌር ያደርጋሉ እንግዲህ ቹኒት what was the cause of the terrible civil wars in the Christian kingdom in the early 17th century ethnic conflict B dispute over taxes C resistance against the anti-tenor reform is attempts of an Ethiopian rulers to impose Catholicism by force. Yet, the context እየቀያየሩ ያመጡታል ነው ተመሳሳይ እስካሁን ያየነው በአንድ ኦብጀክቲቭ ጥላ ስር ያለ ጥያቄ ነው ዞሮ ሶስኒዮስ ካቶሊክን ከመቀበል ጋር የተያያዘ ስለሆነ አሁን መልሳችን ዲ ነው የምንለው the attempts of an Ethiopian rulers to impose Catholicism by force that was the cause for the civil wars in the Christian kingdom in the early 17th century. Question 29 what was the major factor for the development of Gondar as an urban center? እንግዲህ ወደ ጎንደር ሄደን ደረሰ ዩኒትን እያጠቃለል ነው ሁለት ቶፒክ ቀርቶናል ማለት ነው ጎንደርያና ዘመነ መሳፍንት ነው በቃ እሱን በሱ ይጠቃለላል ዩኒት የመጨረሻው ዩኒት 8 ማለት ነው ያ ማለት የ9ና 11ኛ የኢትዮጵያ ታሪክ የመጨረሻው ምዕራፍ ጨረሰው ቶፒክ ዘመነ መሳፍንት ስለሆነ 1855 ከዚያ በኋላ 1855 በኋላ ያለው ሞደርን ኢትዮጵያ በ912 ይቀጥላል ሶ ጎንደር ላይ ገባን ከጎንደር ዘመነ መሳፍንት ይቀጥላል ማለት ነው ሶ ይሄ አካባቢ እንኳን ቀላል ነው ብዙም አይከብድም ወደ መጀመሪያው ኔሽናሊቲ ብሔረሰብ ታሪኩ ላይ ነው ትንሽ ወዘርሰብ ያለበት አሁን በኋላ እየሮጠ ነው የሚሄደው So question 29 what was the major factor for the development of Gondar as an urban center A good climate B long distance trade C population growth is the richness of the surrounding countryside እንግዲህ ዋናው ምንድነው what was the major factor major ነው ያለን እንጂ ሌሎችም ከሆናሉ ሜጀሩ ማነው ወዲያው ነው long distance trade ነው መቼም ጀበርቲው ቀለው ለቀሳችሁ ጀበርቲው ሳፋሩ long distance trade ነው እንግዲህ ጎንደር ላይ ሲደርስ አንዱ በመተማ ጋላባት ሱዳን ይወጣል አንዱ ወደ አድዋ ምጽዋ ይወጣል የሁለቱ መገናኛ ፕሮፊቴብል ትሬድ ሩት ላይ ነው ለዚያ ነው ተሰረተችው አንዱ ለመስረት ቤዝ ይሆናል ያው የደንቢያ የጣና ሪችነስም እንዳለ ሆኖ ደንቢያ ፓርት ፈርታይል ነው የዋናው ደግሞ ንግድ ቀጠናው ነው question number 30 the establishment of permanent capital Gondar was an advantage of Ethiopian because an advantage ፈጠረ ነው A it provides the ruling class with luxurious life B it grew to become an important commercial center C it led to the development of trade relations with Egypt B it gave rise to the development of industry The establishment of permanent capital Gondar was an advantage of Ethiopia because it provides the ruling class with luxurious life. B it grew to become an important commercial center. C it led to the development of trade relations with Egypt. D it gave rise to the development of industry. ያው እንደለው የምንችለው መቼም ሌጀር ምናምን እሱ ሳይሆን ኮመርስ ጋር ነው የሚያያዝ የሚችለው it grew to become an important commercial center ነው የሚችለው አድቫንቴጁ እሱ ነው የአድቫንቴጁ የሌጀሪውስ ላይፍ ንጉሶች ብቻ መምራት አይደለም ሌላው መርቷል ወይ ነው Question number 31 the establishment of Gondar as a capital of the Highland Christian Kingdom finally ended the tradition of what? A the ruling the country from temporary camps B appointing royal officials to provisional administration
C. Celebrating the coronation ceremony in Aksum. D. Keeping warriors as a place guard. A. Ruling the country from temporary camps. B. Appointing royal officials to provisional administration. C. Celebrating the coronation ceremony in Aksum. D. Keeping warriors as a place guard ይለናል ማለት ነው። እንግዲህ ከኢኮኖ አምላክ 1270 ጎንደር በ17ኛው ክፍለ ዘመን 1636 ላይ እስክትመሰረት 300 ዓመት የሚቃረነው ሊሆን ወደዚያ የሚቃረብ ዓመት ምንም ፐርማነንት ካፒታል የለም። ሞባይል በፊት ከዛ ላሊበላ 120 ዓመት ላይ ቆየ። ከላሊበላ በኋላ ዛጉዌ ሥርወ መንግስት ከወደቀ በኋላ የላቸውም። ከአንዱ ወደ አንዱ በፈለጉት ቦታ መሄድ የፈለጉት አካባቢ መኖር ነው ነበር። ስለዚህ ያ በኋላ ሶስተኛ ቋሚ መቀመጫ ሆና ጎንደር ስትመሰረት የዚያም ባህል ምንድነው የቆመ ነው? ሩሊንግ ዘ ካንትሪ ፍሮም ቴምፖራሪ ወይ ሞባይል ተንቀሳቃሽ ቤተ መንግስት ባህል ቆሟል ማለት ነው። ደግሞ የራሱ አድቫንቴጅ ዲስአድቫንቴጅ ነበረው። እሱም በፈተና ላይ መጣም ይችላል። Question number 32. One of the following is wrong about the Gondarian parade. Wrong ሆነው A. Gondar served as a permanent capital. B. Gondar was founded by Emperor Fasilides. C. The period includes the ዘመነ መሳፍንት. D. The ruling class lead a luxurious life. Wrong ነው አይደለ? Gondar served as permanent. Gondar was founded by Emperor Fasilides. The period includes the period ዘመነ መሳፍንት. The ruling class lead a luxurious life. ምንም አሁን እሱ ዘመነ መሳፍንት የራሱ ዘመን ነው። ጎንደሪያን ፔሪድ ደግሞ ጎንደሪያን ነው። ስለዚህ ነው ሲ ዘ ፔሪድ ኢንክሉዝ ዘመነ መሳፍንት ሳይሆን ዘመነ መሳፍንት የራሱ ፔሪድ ነው ሂስቶሪያኖች ያስቀምጡ። ምክንያቱም ዘመነ መሳፍንት ራሱ ማዕከሉም የእጁ ሎርዶች ደብረታቦርን መስርተው ደብረታቦር ላይ ነው የነበሩ። አንድ ፑፔት ኪንግ ብቻ ቤተ መንግስቱ ይቀመጥ ነበር እንጂ ፖለቲካል ሴንተሩም ወደ ደብረታቦር ነው ዋናው። የዘመነ መሳፍንት የያዘው የድሮ የጎንደርን የያዘችው ፓርት ሳይሆን ከፊል ነው። የአማራ ጎጃም፣ ዳሞት፣ በየምድር፣ ሰሜን፣ ዋግ፣ ላስታ፣ ሸዋን እንኳን ያዘን በቅጡ ትግራይን እንኳን ያዘን። 33 which one of the following rulers restored Orthodox Christianity was the national phase of Ethiopia? ፋሲለደስ እንግዲህ ያው ካቶሊክ ታውጆ ነበር። ማን መለሰው ነው? ቀላል ነው። ፋሲለደስ ነው የመለሰው። ምንም አያጠራጥርም። እሱ ነው ኦርቶዶክስ የጥፋ ካቶሊክ ይጥፋ አለ። በኋላ ደግሞ ፋሲል ያው ኦርቶዶክስ እናስፋፍቶ ኦርቶዶክስ መልሷን ውስጥ ወዳደርጓል ማለት ነው። ስለዚህ ፋሲለደስ ነው የምትሉት ማለት ይላል። ሰማችሁ ነው። Question number 31. Which of the following rulers of the Gondar era tried to carry out an extensive reform of land tenure and taxation? እንግዲህ ጎንደር አበበች የምትባለው በሶስቱ መሪዎች ነው። ሌሎቹ እንደዛም አይደለም። ፋሲል ልጁ ዮሐንስ ነው። ልጁ ኢያሱ ዘፈርስት ወይም ኢያሱ ዘግሬት ነው። በዋናነት ደግሞ በኢያሱ ዘግሬት የተሰራችው ጎንደር ነው። ፋሲል ስሙን ቢወስድ ስለዚህ ትልቅ ሚና የነበረው መሬት ግብር ስርዓትን በማሻሻል ማን ነው? ኤ ፋሲለደስ፣ ቢ ኢያሱ ዘፈርስት፣ ሲ በካፋ፣ ዲ ዮሐንስ ዘፈርስት። እንግዲህ በካፋን ተውትና ከሶስቱ ምረጡ። ኤ ፋሲለደስ ነው፣ ኢያሱ ዘፈርስት ነው፣ ዮሐንስ ዘፈርስት ነው። ቢ ነው የምትሉ ኢያሱ ዘግሬት ነው። ፍትሐ ነገሥቱ፣ ህጉ፣ የመሬት ስርዓቱ፣ ንግዱ ብዙ ለውጥ አምጥቷል። ኢያሱ ዘግሬት የሚያስባለው እሱ ነው። ኤክስፓንሽኑ ራሱ ተስፋ ተቀባይ ቦታ ለማስፋፋት የድሮውን ፕሮቪንስ ለመያዝ ሞክሯል። Question 35. Who were the two kings of the Christian Highland Kingdom who sent military expedition against French Sultanate? እንግዲህ በዩኒት 6 ላይም መካተት የሚችል ጥያቄ ነው። ወይ ግን ስለ ጎንደሪያን ንግስት እያወራን ስለሆነ በሚል ነው እዚህ የተካተተ እንጂ የዩኒት 6 ጥያቄ ነው። ፍሬንች ሱልጣኔት ላይ መምጣት የሚገባው ነው። ኤኒዌይ ትመልሱታላችሁ በዚህ ሰንስ። Who were the two kings of the Christian Highland Kingdom who sent military expedition against the French Sultanate ነው። ስለዚህ ኤ ሚናስ ኤንድ ግላውዲዮስ፣ ቢ ሱሲኒዮስ ኤንድ ኢያሱ ዘሰከንድ፣ ሲ ሰርጸ ድንግል ኤንድ ፋሲለደስ፣ ሲ ቴዎድሮስ ኤንድ ዮሐንስ ዘፈርስት ይላል። እንግዲህ እነማን ናቸው?
ሱሲኖስን አስታውሱ። ሱሲኖስ እና ኢያሱ ዘግሬት ኢያሱ ሁለት ጊዜ ነው እንደውም በአንደኛው ተሸፍኗል ተሸንፏል። በመጀመሪያው በጣም አሸነፈ፣ በሁለተኛው ተሸንፏል ኢያሱ ዘሰከንድ። ሱሲኖስ ያው አንድ ጊዜ ዘምቷል ወደዛ መስፋፋት አድርጎ። Question 36. So what achievements earned ኢያሱ second the nickname ኢያሱ the great? እንግዲህ ስለ የነበረውን እያመጣሁ ነው በጥያቄ። What achievements earned ኢያሱ the first the nickname ኢያሱ the great ያስባለው ምን achievement ነው? A. Restoration of the Gondarian ruler over the southwestern Ethiopia. B. The introduction of new forms of architecture in the city of Gondar. C. Revisions of works related to the legal code and taxation. D. The successful campaign against the French Sultanate in the West ይላል። እንግዲህ ወደ ፍሬንች ሱልጣኔት የሄደው ኢያሱ ዘሰከንድ ነው። ኢያሱ ፈርስት ነው። እሳቸው ማን ይሆናል? ስለዚህ ዋናው ቅድም ጋር መልሰነዋል። ይሄንን ደግሞ ምናመጡት ይሄ ነው ትልቅ ነገር ነው። ሌሎች መስዋዕቶች ምናምን አድርጓል፣ ግን እዚህ ላይ አብሮ እንደ ሪፎርም ከሚታይ ውስጥ አንዱ ነው። ትልቅ ነገር ነው። ሪቪዥን ኦፍ ወርክስ ሪሌትድ ቱ ሌጋል ኮዱን ፍትሐ ነገሥቱን ታክሴሽን አሻሽሉ። Number 37. Which one of the following was a major development following the establishment of Gondar as a permanent capital? መሆኑ እንግዲህ ጥቅሟ ምንድነው እያለ ጥቅሟን ንገሩኝ ነው የሚላቸው። እንግዲህ ነገር ነው ጥቅሟን። እሺ cash payment for labor service. C. The beginning of ዘመነ መሳፍንት. C. The dominance of ጀበርቲን ክራፍት. C. አዲስ ዘመን ኢንዱስትሪ for foreigners. እንግዲህ የጎንደራን ፔሪድ የተሰሩ ለውጦች ናቸው እነዚህ። ከዛ ውስጥ ትክክለኛ አገላለጹ which of the following was a major development following the establishment of Gondar as a permanent capital? A. cash payment for labor service. B. the beginning of ዘመነ መሳፍንት. C. dominance of ጀበርቲን ክራፍት. C. አዲስ ዘመን ኢንዱስትሪ for foreigners. ስለዚህ ነገር ያው ኤ ነው የምትሉት እርግጠኛ ነኝ። ኤ ቢግኒንግ ኦፍ ዘመነ መሳፍንት እንዳችም እንደነዘው ዶሚናንስ ኦፍ ጀበርቲን ክራፍት ጀበርቲዎች በንግድ ነው እንጂ በክራፍት አይደለም። በክራፍት ማን እንደሆነ አልነግራችሁም፣ ጥያቄ ሊኖር ስለሚችል። አዲስ ዘመን ኢንዱስትሪ ፎር ፎሪነር ፎር ሙስሊም ኮሚኒቲ ነው ሰፈር የነበረው። Number 38. Which one of the following is correct about Gondar city in the 17th century and 18th century ነው የሚለን? A. as urban space various religious and cultural groups were intermingled in the city ያው ህዝብ ተቀላቅለው አንተ ያልኳን። B. there were no foreigners due to the prevailing closed door policy ያው የለም ግን ሁለት ሰዎች እነ ጄምስ ብሩስ እና አንድ ማን ነው ሁለት ሰው ገብቷል ምዕራብ አውሮፓ። See the fact that it was a permanent capital enabled the monarchy to effectively control regional lords. Regional lords በሂደት እየፋፋ ዘመነ መሳፍንት ተፈጥሯል። The most of the palaces and churches were built during the reigns of the first three Gondarian king ነው የሚለው። እንግዲህ 38ኛው ጥያቄ ነው። ትንሽ ፈታኝ ነው። ኤና ዲ ደግሞ በዋናነት ኤና ዲ which one of the following is correct about Gondar city in the 17th and 8th century? Urban space various religious and cultural groups were intermingled in the city. ያው ሁሉም ብሔር ምንም ነበር ዘመነ መሳፍንት በተለይ ያለፈው እርግጥ ክሎዝድ ፖሊሱም ያው የተወሰኑ ሰው ሁለት ሰዎች ስለገቡ ነው እንጂ። ስለዚህ መልሳችን most of the palaces and churches were built during the reigns of the first three Gondarian kings. really በእነሱ ብቻ ነው most of the palaces and churches። ስለዚህ እንግዲህ ዲ ነው ያለው ትንሽ አወዛግቦኛል። ኤና ዲ እስኪ ቼክ አድርጉት። 38ኛ ማለት ነው። ኤም የተዋሃደ አለው ተወሰነ ፎሪነሮች እስኪ ነው እንግዲህ እኔ ዲ ብያለሁ እናንተም በሉ። 39 the craftsmen who were responsible for constructing many of the Gondarian buildings were wow እንደውም መጥቷል ይኖራል እየገመች ነበር።
The craftsmen who were responsible for constructing many of the Gundurian buildings were A. the Falasha, B. the Jabarti, C. the Qamant, D. the ወይጦ ይለናል። ስለዚህ እነማን ናቸው? ቤተ እስራኤላውያን ወይም ፈላሻ እንግዲህ ፈርሰው ወጥቶ ናቸው። Question number 40 which of the following really ያው የምድር ስሜን የፈላሻ መኖሪያ ነው። በአክሱም ዘመን ክርስትናን አልተቀበላችሁም ተብሎ የተገፉ ቤተ እስራኤላውያን በጫካው በአምባ በዛበት የምድር ሰሜን ክፍለ ሀገር ነው የኖሩት ለብዙ ዘመናት። የጌዲዮን ፎርስ ምናምን ሁሉ በኋላ እንግዲህ ዘግይቶ ነው 1516 የሰለሞን ሥርወ መንግስት መጡ። ያው አካባቢውን ኮርፖሬት ያደረገው ማለት ነው ከጎጃም ጋር። ልክ በጎጃም ደግሞ አገው እንደምንለው። Question number 14 which of the following is true about the achievements of Gondorian period? A. The capital city was so busy with trade activity to give attention to paintings and calligraphy. B. The establishment of the permanent capital made Gondar the main centers of education and music. C. The establishment of Gondar leads to the integration of Showa with the Christian kingdom. D. Gondar city constructed new building quite different in style from the Aksumite architecture. Which of the following is true about the achievements of Gondorian period? The capital city was so busy with trade activity to give attention to painting and calligraphy. B. The establishment of the permanent capital made Gondar the main centers of education and music. C. The establishment of Gondar led to the integration of Showa with the Christian kingdom. Showa ተገንጥላለች። C. D. Gondar city constructed a new building quite different from the Aksumite architecture. Quite different ልንለው አንችልም። So B መልሳችን ነው። ሴንተር ኦፍ ካልቸር ኤዱኬሽን ሆናለች ማለት ነው። ስለዚህ እሱ ይሆንልናል። እንግዲህ ወደ 41ኛው እንሂድና which one of the following development illustrated the cultural achievements of Gondorian period ነው የሚለው። There's a building እንግዲህ ጎንደር አቺቭመንት ላይ ነው አሁን ያለን። ወደ አቺቭመንት ካቺቭመንት ወደ ዲክላይን ይመጣ ከዲክላይን ዝም ብሎ ሳፍንት ይመጣል። which of the following developments illustrated the cultural achievements of the Gondorian period? A. The building of roads that connected Gondar with Matamma. C. The building of several castles inside the palace complex. C. The establishments of everyday market near the palace. D. The establishment of separate living quarters for the British Israel. Which of the following development illustrated the cultural achievements of the Gondorian period? The cultural achievements ነው። cultural achievements ወደ አርኪቴክቱ ወደ ምናምን ስለሚያመራ መልሳችን ማን ይሆናል? ቢ ይሆናል ማለት ነው። ቢ መልሳችን ይሆናል። Therefore question number 42 ላይ ሂድ። Emperor ተክለ ጊዮርጊስ was known as ፍጻሜ መንግስት ይባላል። ፍጻሜ መንግስት because A. He was crowned and removed from the throne ነው ስሩ ሳይሆን throne ዙፋን several times. B. He was responsible for transforming power peacefully to the Zhou dynasty. C. His reign witnessed hitherto unseen devastating civil war. D. His reform led to the disintegration of the power of the central government. So ያው ተክለ ጊዮርጊስን ያስታውሰዋል። 6 ታይም ኢንትሮን ዲትሮን ስልጣን ላይ ወጥቷል። ሶ መልሳችን ኤ ነው ጊዜ ላይ ነው። he was crowned and removed ብዙ ጊዜ 6 ጊዜ ተሾመ፣ 6 ጊዜ ተሻረ። 6 times enthroned and dethroned. So the people they call ፍጻሜ መንግስት አበቃ።
Question 43. What was the cause of the political crisis that developed in the Gondrian kingdom in the late 1760? እንግዲህ ወደ ክራይሲስ እየመጣ ነው። Is the decline in revenue drawn from the Matama trade which made the monarchy unable to pay its troops? It is a deepening of religious divisions within the church between the Qibal and the Yazgalij function. See the intensification of rivalry between the monarchy and the provisional nobility over power and resource. ግሪዲ አልተጻፈም። ኤክስኪውዝ ስለዚህ ከሶስቱ አማራጭ ይኖረናል መልስ ሹር what was the cause of the political crisis that developed in the Gondrian kingdom in the late 1760s period ራሱ ገዥ ነው so as the decline in revenue drawn from the Matama trade which made monarchy unable to pay its troops የሚለው the deepening of religious divisions within the church between the Qibal and its Yazgalij function the identification of rivalry between the monarchy and provisional nobility over power and resource ነው ዋና ኮዙ religious division ስለዚህ ሲ intensification of rivalry between the monarchy and the provisional nobility over power and resource የሚል ይሆናል ማለት ነው question number 44 the two women that did rival function in the power struggle at the beginning of the ዘመነ መሳፍንት were ሰብለ ወንጌል and መነን ኢንሳንስ ቶምቢ ምንትዋብ and ዋቢ ወይም ውቢት እንላለን ሲ ዘውዲቱ and ጣይቱ ዲ ናኦድ ሞገስ ኢሌኒ ይለናል the last Gondrian period characterized by the power rivalry between the two women ምንትዋብ and ዋቢ ውቢት ናቸው ማለት ነው question number 45 which is the following best describes the condition during ዘመነ መሳፍንት መትገባል እንግዲህ it was a time when power was dominated by lords. B. It was a time when peasants enjoyed relief from heavy taxation. C. It was a time when urban centers disappeared from the country. D. It was a time when there was nothing in the country. It was a time when power was dominated by lords. The center of Devra Tower. Question number 46. Which of the following is true about the Warashah dynasty during the ዘመነ መሳፍንት? Zayd A. became guardian of the puppet kings in Gondar. B. brought an end to the ዘመነ መሳፍንት. B. belonged to the Tigrian ruling family. C. D. were Muslim rulers. So, this one is true. ይህም ቀላል ነው። ላተኩረው ነው። ተናገሩ። Somersetchin and guardians they become guardians of the puppet kings in Gondar. ሸዋን ኪንግ ሜከር ሸዋን ሻሪ ሆነው አንድ አሻንጉሊት የሆነ የስሙላ ንጉስ ያስቀምጣሉ ፖለቲካው እነሱ ራን ያደርጋሉ question 47 which of the following is a characteristic features of ዘመነ መሳፍንት? A. regional lords made continuous wars to control trade and become kings. ይሄ ነበር B. The Yejju dynasty ruled northern Ethiopia in the name of puppet kings of Gondar. C. The prevalence of war promoted peasants to work for surplus production. This Orthodox Church continued to be a source of spiritual and political unity. Features of ዘመነ መሳፍንት የትኛው ነው ትሩ? እንግዲህ ሁለቱ ናቸው የሚያምታቱም ኤ እና ቢ ሌላ regional lords made continuous wars to control trade ግብርን መቆጣጠር ይፈልጋሉ ቢከም ኪንግ የመሆን ግን እንደዚህ ኪንግ ሜከር መሾም መሻር ነው እንጂ the Yejju dynasty ruled northern Ethiopia in the name of puppet kings of Gondar. Northern Ethiopia more importantly ወሎ ጎጃም ጎንደርን የገዙበት ዘመን ነው 48 which of the following is true about ዘመነ መሳፍንት? እንግዲህ ዘመነ መሳፍንት ነው እርሳችን ሙሉ ኢትዮጵያ as a country was dismembered ሙሉ ለምን ተበታትናለች? B. all the መሳፍንት accepted and obeyed the authority of the king. C. a family of lords from the province of Yejju dominated politics. D. the Orthodox Church acted as the only unifying force. እሷ እንዳፍራሽ ነበረች የተጨቃጨቀች ክርስቲያን ኮንትሮቨርሲ በጣም ትልቅ እንቅፋት ነው ነበር ስለዚህ
አሁንም ያው የእጁና ዘመነ መሳፍንት አይፋቱም። ዘመነ መሳፍንት የእጁ መለያ ብራንዳቸው ስለሆነ question 49 which of the following is true about the ዘመነ መሳፍንት? A. religious harmony. B. total political collapse. C. warfare and intense political completion. D. autonomy systematic decentralization. Autonomy and systematic decentralization. Autonomy and systematic decentralization. ሲናዲ ትንሽ ገላጭ ካራክተር ልጅስ ሃርሞኒ ነው ጥበብ ነው የነበረው። ቶታል ፖለቲካል ቶታሊ አልወደቀም 100% አይደለም። በስመው ንጉስ አለ ዋርፌር ኢንተስ ፖለቲካል ኮምፕሊሽን ነበር። አውቶኖሚ ሲስተማቲክ ዲሴንትራላይዜሽን ኦሪጂናል ወርዶች ስልጣን የመያዝ ጎጃም ወሎ ሸዋ ዲዛይን ነገር ነበር። አውቶኖሚ ተጠብቋል የሚለው ወይም ሲርሶ ግልጽ ሆኖ የሚታየኝ ይሄ ነው። ሲ ዋርፌር ኢንቴንስ ኮምፕሊሽን። question 50 እንግዲህ ወደ መጨረሻው እየመጣን ነው። አምስት ጥያቄ ቀርተውና አንበርታ በሉ። question 50 which of the following is true about ዘመነ መሳፍንት in Ethiopia? A. it was primarily period of religious conflict and controversies. So it was primarily period of religious conflict and controversies. C. it was characterized by ethnic conflict. It was a period in which local power predominated over central power. D. it was a period in which Ethiopia as a political entity had temporarily to exist. How A. it was primarily period of religious primary የሚለው ያፈርሱብናል። ስለዚህ ወደ ማን መጣን? ወደ ሲ ሰጭ ይሆናል። it was a period in which local power or regional powers predominated over central power. ላይ ምንድነው ፕራይመሪ religious ብቻ አይደለም። it was characterized by ethnic conflict ethnic የሚባል አይደለም። it was a period in which Ethiopia was a political entity temporary ያለች እኮ permanently ሊኖር ነው። question number 51 the factor which contribute most to regionalism during the ዘመነ መሳፍንት from the religious point of view was factor which contribute most to regionalism during the ዘመነ መሳፍንት from the religious point of view was is the influence of Protestant missionaries. B. the doctrinal conflict within the Ethiopian Orthodox Church. C. challenge from Muslim clergy. D. plot by Catholic missionaries. The factor which contribute most to regionalism during the ዘመነ መሳፍንት from the religious point of view was እንግዲህ ይሄ ነው በዚያ ዘመን የተፈጠረው በየትኛው ካቶሊክ ነው ክርስቲያን ኦርቶዶክስ ነው። ስለዚህ የኦርቶዶክስ ውዝግብ ነው በጣም አስቸጋሪ ነበር። question 52 which of the following is true about the economic conditions during the ዘመነ መሳፍንት? A. grain export Saudi Arabia increased rapidly. Grain export Saudi Arabia increased rapidly. B. heavy taxation discouraged peasants from producing surplus. C. trade flourished because taxation were reduced in number. B. better security for peasants led to the increased productivity. ግሪን ወደ ሳውዝ አረቢያ ኤክስፖርት በፍጥነት አላደረግንም። ሄቪ ታክሴሽን ነበረ። እንግዲህ ሪጂናል ቦርዱ መንግስት ፑፔት መንግስት ማምጣ ይለዋል። ገበሬው ከየትኛው ይሆን ለመኳን ለመሳፍንቱ ለሪጂናል ቦርዱ ግብር ይገብራል። የማይከለው መንግስት አምጣ ይለዋል። ያም ሽፍታ ይመጭቀዋል። ያመረተውን ይበላል። በኋላ ራሱ እየሸፈተ እርሻውን እየተው የጦር ሜዳ እርሻ ቦታ የጦር ሜዳ ይሆናል። እንደዛ ነበረ ዘመነ መሳፍንት። አሁንም ደገም ነው እንጂ question 53 which of the following was the fundamental cause of economic stagnation during the ዘመነ መሳፍንት? ዘመነ መሳፍንት consequence ላይ እየጠየቀን ያለው A. the repeated failures of the rains and locust attacks. B. the closures of Ethiopia's main outlets to Metemma and Massawa. C. the heavy demands on the peasantry from the ruling class.
this existence of widespread enslavement across the country ለምን ነው ለኢኮኖሚ ውድቀት የዳረገ ነው? ኢኮኖሚ ባለበት እንዲዘቅጥ ያደረገ the repeated failures of the rains and locust ነው የሆነ ዝናብና ድርቅና ምናምን these low closures of Ethiopia's main outlet to meet the heavy demands on the peasantry from the ruling class the existence of widespread enslavement across the country ከሲና ከዲዲ በላችሁ ምንም አይመጣጠን ትልቁ ይሄ ነው the heavy demands on the peasantry from the ruling class በቃ እንዳይሰራ አድርጎታል የሰራው ከተበላበት ከተሞጨቀ ሴፍቲ ሴኩሪቲ ከሌለው ያማጣ እያለ ከወሰደበት በተኛ ከበላው አንጀት ያረጋ ያመርታል ይተዋል እንጂ ምን አለበት ስለዚህም ሰራተኛው እየደረሰኝ ነው ወደ መጨረሻችን እየመጣ ነው ማለት ነው thanks to God one of the following is correct the political condition during the ዘመነ መሳፍንት እያለን አሁንም ያው ምንድነው condition political condition ነው ቅድም ኢኮኖሚክ ኮንዲሽን ጠይቆናል political condition is the power of the monarchy was undermined by the regional lords be a family from Semen dominated politics in the period C state administration was highly centralized the factional fighting in the period was along ethnic lines one of the following is correct the political condition during the ዘመነ መሳፍንት is the power of the monarchy was undermined by the regional lords be a family from Semen dominated politics in the period C state administration was highly centralized the functional fighting in the period was along ethnic line ምንም አልነበረም ስለዚህ መልሳችን ኤ ነው የሚሆነው ይሄ ነው ትክክለኛ the power of the monarchy was undermined by regional lords የተናቀ ማይክሮመንግስት ተናቀ ተረገጠ Watching system is the last ዘመነ መሳፍንት ሎርድ ነው the last ዘመነ መሳፍንት ሎርድ የዘመነ መሳፍንት ሎርድ የነበረው ያ ማለት የመሳፍንትን መሪ ማለት ነው ሁሉ ነው ሊለን የሚችል ነው አጠያየቁ እንደሆነ the last ዘመነ መሳፍንት ሎርድ that Kasaharu defeated before he became emperor was ራስ አሊ ሰከንድ ቢደጃዝማች ውቤ ሲደጃዝማች ብሩ ደጃዝማች ጎሹ ምንም አጠያየቁ አልገባኝም እናዱ እንግዲህ ራስ ቢለን ራስ አሊ ነው ደግሞ ራስ ብሎታል ዘየጁ ሎርድ ቢለን ግልጽ ያደረገው ነበር ዘላ ዘመነ መሳፍንት ሎርድ ነው ያለው ዘላ ዘመነ መሳፍንት ሎርድ ራስ አሊ ራስ ብሩ አሊ ጋዝ ራስ ጎሽ ደጃዝማች ጎሽ ደስመዝውዲን ራስ አሊ ዘላ ዘመነ መሳፍንት ሎርድ ዛት ካሳሃይሉ ዲፊትድ ቢፎር immediately ቢለንም ነበር ቢፎር he became emperor እዚህ እንግዲህ በ1855 the battle of the Rice ላይ ደጃዝማች ውቤ ኃይለ ማርያምን ወግቶ ነው የነገሰው እሱ ነው የምንችለው the last የጁ ሎርድ ruled or as overlord ከሆነ ደግሞ ይሄ ራስ አሊ ነው እንግዲህ ዘመነ መሳፍንት የራሶች ራስ ነው ደጃዝማቾች በበላይ ሆነው የነበረው ራስ አሊ ነው ግን just before he became emperor just መሆኑ በፊት እሱን አሸነፈው immediately emperor የሆነው ደጃዝማች ውቤ ነው እስኪ እነን ጥያቄ መርምሩት ነው የምዕራፍ 8 በዚህ ተጠናቋል ልጆች እናመሰግናለን thanks to God first then education first ትምህርት ይቅደም ከሁሉም እያልኩኝ እንድትጠነክሩ እንድትበረቱ ምክንያቱም በዚህ ወቅት እናንተ ትምህርት ይቅደም ቲክቶክ ኢንስታግራሙ ምናምን ፌስቡክ አያስፈልግም በዚህ ወቅት ትምህርት የሚጠቅም ትምህርታዊ ቪዲዮዎችን ብቻ ቴሌግራም ዩቲዩብም ሌላም ላይ ያሉትን ትምህርት አዘል ነገሮችን አንብባችሁ ሲሰለቻችሁ ነው ኢቭን ማየትና መስራት የሚጠበቅባችሁ እነዚህ ላይ ሙጭጭም ሳትሉ አንብባችሁ ለምሳሌ ምዕራፍ 8ን ጨርሳችሁ ይህን ጥያቄ ተሰሩ በጣም ቤስት ነው ለቀጣይ ምዕራፍ 9 የ9ኛና የ11ኛን አንብባችሁ እንገናኝ በሱ ሁለት ቪዲዮዎችን ሰርተን ቀጥታ ወደ ዩኒት 1 ግሬድ 10 ዩኒት 1 ግሬድ 12 ያሉ ጥያቄዎችን ደግሞ እንሰራለን ሂስትሪ ይሰራል ይደፈናል መልካም ይሁን ጊዜያችሁን ተጠቀሙ አመሰግናችኋለሁ እወዳችኋለሁ አከብራችኋለሁ በርቱ እናንተ ውጤታማ
ከሆኑ የኔ እርካታ ያኔ ነው። አንብቡ። ቻው ቻው ልጆች።